ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁን ቆዩ። የግል ጤና ተቋማት የመንግስትን ክፍተት የሚሞሉ በመሆናቸው ሊጠናከሩና ሊደገፉ እንደሚገባ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ አስታወቀ። የሚደራጁ ጤና ተቋማት የዜጎችን ጤና ወደ ተሻለ ደረጃ ለማድረስ የሚጠበቅባቸውን ሊወጡ እንደሚገባ ቢሮው አሳስቧል። ዘገባው የባልደረባችን ፍጹም ተሾመ ነው። ክፍል ያለው ከዚህ ቀደም በዞን ደረጃ የግል ጤና ተቋማት አሰሪዎች ማህበር መቋቋሙና በስራ ሂደት የሚያጋጥሙ ችግሮችን መፍታት መቻሉ በመድረኩ ተነስቷል። በይበልጥ ደግሞ ማህበሩ ለህብረተሰቡ ጤና ተደራሽነት የበኩሉን አስተዋጽኦ እያበረከተ መሆኑንም በዘርፉ የተሰማሩ አካላት ገልጸዋል። የምስረታ ኮሚቴ ጊዜያዊ ተጠባባቂ ፕሬዝዳንት አቶ ታምሩ ይማም በአጭር ጊዜ ውስጥ በተደረገ እንቅስቃሴ ዛሬ ላይ ይህ ማህበር እንዲመሰረት መቻሉን ተናግረው ይህንን እውን በማድረጉ ረገድ የድርሻቸውን የተወጡ አካላትንም አመስግነዋል። በመድረኩ ተገኝተው ንግግር ያደረጉት የክልሉ ጤና ቢሮ ምክትል ኃላፊና የጤናና ጤና ነክ ግብዓት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ሙሉቀን አሰፋ በስራ ሂደት የሚያጋጥሙ ችግሮችን በግል ለመፍታት ጥረት ከማድረግ ይልቅ በማህበር ሆኖ መንቀሳቀስ በጤናው ዘርፍ የሚስተዋለውን ችግር ለመቀነስ የበኩሉን አስተዋጽኦ ያደርጋል ብለዋል። ማህበሩን በመመስረት ዜጎችን ተጠቃሚ ለማድረግ ከክልሉ ምስረታ ጀምሮ ተግባራዊ እንቅስቃሴ እየተደረገ ቢቆይም አሁን ላይ ጊዜያዊ አስተባባሪ በማቋቋም ማህበሩን እውን ለማድረግ መቻሉን ጠቁመዋል። የግል ጤና ተቋማት አሰሪዎች ማህበር የመንግስትን ክፍተት የሚሞላ በመሆኑ ይህንን ማጠናከርና ወጥ የሆነ አደረጃጀት እንዲኖረው ማድረግ መቻሉን ተናግረው አሁን ላይ በክልሉ እየታየ ያለውን የወባና የኩፍኝ ወረርሽኝ በመከላከል ስራ ውስጥ የጋራ ኃላፊነታቸውን እንዲወጡም ጠይቀዋል። በተለይ አሁን ላይ ካለው የወረርሽኞች ክስተት አንጻር የወባም የኩፍኝም የምግብ እጥረትም አንጻር ህብረተሰባችንን ለሰፊ ችግር እየዳረገ ነው። ያንንም ለመከላከል ያው የመንግስትን ክፍተት በመሙላት የግል ጤና ተቋማት ሰፊ ድጋፍና ርብርብ ስታደርጉ ነበረ። ለሱም ትልቅ አክብሮት አለን። እንደ ክልል ጤና ቢሮ በጣም እናከብራቸዋለን በህዝባችን ስም። ስለዚህ መንግስት ከግል ጤና ተቋማት ጋራ ተቀራርቦ መስራትን በፖሊሲ ዳይሬክሽን ያስቀመጠ ጉዳይ ነው ማለት ነው። ዛሬ የምናደርገውም የማህበር ምስረታ የዛ አንዱ ኮምፖነንት ነው ማለት ነው። በተለይም ህገወጥነትን በመከላከሉ ረገድ ማህበራዊና ሀገራዊ ኃላፊነቱን ሊወጣ እንደሚገባ ማሳስበዋል። ህግና ህግ መከበር አለበት። ህብረተሰቡ አገልግሎት ማግኘት ባለበት ልክ ጥራቱን የጠበቀ አገልግሎት ማግኘት አለበት። ያስቀመጥነው ኦብጀክቲቭ ስለሆነ ጥራቱን የጠበቀ አገልግሎት እንዲሰጥ ደግሞ ጥራቱን በጠበቀ ስታንዳርዱን በጠበቀ መልኩ አገልግሎት መሰጠት አለበት። ማህበሩም ይህንን ዋናው ግብ አድርጎ ይንቀሳቀሳል ብዬ አስባለሁ። ጥራት ያለው አገልግሎት ለሁሉም ህብረተሰብ ማድረስ የሚለው አባላቱ ውይይት በማድረግ የጋራ መግባባት ላይ መድረስ መቻላቸውም ታውቋል። በመድረኩ የተገኙ ተሳታፊዎች በበኩላቸው የማህበሩ መቋቋም የህብረተሰቡን ችግር ከመንግስት ጎን በመሆን ለመፍታት ሁነኛ መፍትሄ ነው ሲሉ ለካፋ ቴሌቪዥን ተናግረዋል። በዞን ደረጃ በርካታ ስራዎች ይሰራሉ። ለምሳሌ ያህል ወረርሽኞች በሚነሱበት ሰዓት እንደ ቤንች ማጂ ዞን ተጨባጭ ሁኔታ አሁን በገልጽልህ ከ1 ሚሊዮን ብር በላይ ነው ዶኔት ያደረግ ነው ማለት የግል ጤና ተቋማቶችን በማስተባበር ለኮቪድ፣ ለወረርሽኝ፣ ለወባ፣ ለኩፍኝ ለዚህ ለመሳሰሉትና ለተፈናቃዮች ጭምር ከ1 ሚሊዮን ብር በላይ ዶኔት አድርገን ከመንግስት ጎን ቆመን እየሰራን ነው ያለ ነው። የግልም ሆነ የመንግስት የሚታትረው ቀንም ማታ የሚሰራው ለህብረተሰቡ ጤንነት ነው። ጤናውን የጠበቀ ማህበረሰብ ለልማቱ፣ ለዲሞክራሲ ምስረታው፣ ለብልጽግናው ወሳኝ ፓርት ስለሆነ በግል እንደዚህ አይነት ነገሮች እንደ መንግስት የግል ተቋማት ቢቋቋሙ ወይ ቢደራጁ የተሻለ ነገሮችን ያመጣሉ ብለን እናምናለን። ክልሉ በሚያወጣቸው ህጎችና ደንቦች ላይ ማህበሩ እንዲካተትም ጠይቀዋል። ነገር ግን በጎኑ መስተካከል ያለባቸው እንደ መንግስት አንዳንድ ደንቦች በሚወጡበት ጊዜ ከመንግስት ተቋማት የግል ተቋማት ይሄን ያህል ሜትር መራቅ አለባቸው ሲባል እንዲህ አይነት ነገሮች አሉ። ወጣ ገባ የሚሉት የመብት ጉዳዮች ላይ አንዳንድ የመብት ጉዳዮች የሚጣሱበት ነገር አለና እንደዚህ አይነት ነገሮች መስተካከል የሚችሉበት ነገሮችን በጋራ እኛም ቢሆን ይሄን ጠይቀን እንግዲህ በማህበር የተመሰረትን ስንመሰረት አመራሩ ሊኖር ይችላል። ይሄ አመራሩ ተወካያችን ነው። ነገር ግን ሁሉ አንድ ላይ ሄዶ ከመጫጫዋ በተወሰኑ አካላት በማህበሩ የተደገፉ አባል ናቸው በተባሉት ጥያቄው ቢቀርብ በወሳኝ መልኩ ሊቀረፍ ይችላል የሚል ነገሮችን ሊያቀርቡ ይችላሉ። ፕላኑ ራሱ ቤቱ ሲሰራ ለጤና ተቋም ተብሎ የተሰራውን
እንደገናም ደግሞ የመንግስት ጤና ተቋማት በዛ ቦታ ባሌሉበት ሰዓት የግሉ በነበረበት የመንግስት መጥቶ ተሰርተው አሁን ተነሳችሁ ሂዱ ሲባል እነዚህ ነገሮችም በውይይቱ ማጠቃለያ ላይ 7 የስራ አስፈጻሚ ኮሚቴ አባላትንና 3 የኦዲትና ቁጥጥር ኮሚቴ አባላትን በመሰየም እንዲሁም የማህበሩ ጽህፈት ቤት መቀመጫ ቦንጋ ከተማ ላይ እንዲሆን በመስማማት ጉባኤው ተጠናቋል። ባለፉት 9 ወራት በማህበረሰብ አገልግሎት የተሳተፉ ከ400 በላይ የሚሆኑ የከተማ ወጣቶች የስራ እድል ፈጠራ ተጠቃሚ እንዲሆኑ ስልጠና ሰጥቶ የብድር አገልግሎት እንዲመቻችላቸው የቦንጋ ከተማ አስተዳደር ንግድ ክህሎትና ኢንተርፕራይዝ ልማት ጽህፈት ቤት አስታወቀ። በቀጣይ ወጣቶቹ በ79 ኢንተርፕራይዝ ዘርፎች ተደራጅተው ወደ ስራ መግባት እንዲችሉ እንደሚደረግም ተገልጿል። ናስር ተማም አዘጋጅቶታል፣ እንደሚከተል ይቀርባል። በጽህፈት ቤቱ የኢንተርፕራይዝ ልማት ስራ ሂደት አስተባባሪ አቶ መሰረት ዳኛቸው እንደገለጹት በማህበረሰብ አገልግሎት የተሳተፉ ከ400 በላይ ወጣቶችን የስራ እድል ፈጠራ ተጠቃሚ ለማድረግ ሰፊ ስራዎች ሲሰሩ መቆየታቸውን አመልክተው በዚህ ረገድ የተከናወኑ ዋና ዋና ተግባራትን አብራርተዋል። በማህበረሰብ አገልግሎት በማሳተፍ የስራ እድል ፈጠራ ሽግግር በሚል ጽንሰ ሀሳብ ነውና የመጣው። መጀመሪያ ጊዜ ያው ቦንጋ ከተማ ላይ ያሉ ባለድርሻ አካላትን የማወያየት ኦሪየንቴሽን የመስጠት ስራ ነው። ከዛ ቀጥሎ ከየቀጠናው የተመለመሉ የወጣት መሪዎችን የ4 ቀን ስልጠና በመስጠት በየቀጠናው ሄደው ደግሞ እነዚህ ስራ ፈላጊ ወጣቶችን የመመልመል ስራ ነው የተሰራ። በዚህም ምክንያት ወደ 550 የሚሆኑ ወጣቶችን መልምለን ህዳር ወር አካባቢ ወደ ማህበረሰብ አገልግሎት ከመግባታቸው በፊት ኦሪየንቴሽን ያስፈልጋቸዋል በሚል በአንድ ቀን በየቀጠናዎች ከፋፍለን ስልጠና ሰጥተናቸዋል። ስልጠና ሲሰጥ ያው የስራ ፈላጊ ወጣቶች ብዛት ከፍተኛ ስለነበር ድርጅቱ ከተሰጠን ኮታ በላይ ከ550 ወደ 623 የሚጠጋ ኮታ ሰጥቶን 4 ቀን ተከታታይ ስልጠና ሰጥተን ከሰለጠኑት ውስጥ 595 ወጣቶችን ወደ ስምሪት በየተቋማት ልከን ያው ለ3 ወራት አገልግሎት ሰጥቶ አሁን የማህበረሰብ አገልግሎት ከሰጡ በኋላ ያው የቢዲኤስ ስልጠና ይባላል፣ የኢንተርፕሬነርሺፕ ስልጠና አለ። እሱም በቴክኒክና ሙያ ተሰጥቷል። እነዚህ የቴክኒክና ሙያ አሰልጣኞች ጅማ ሄዶ የ10 ቀን ስልጠና ወስዶ የመጡ ናቸው። ይህን ስልጠና እንዲወስዱ ያደረገው ደግሞ ጄቹ የሚባል ድርጅት ነው። ከዛ በኋላ መቶ ወጣቶችን በየዙሩ ከፋፍለን 390 የሚጠጉ ወጣቶችን ስልጠና ሰጥተን አሁን ወጣቶቹ የአደረጃጀትና ህጋዊነት የማስፈን ስራ ላይ ናቸው። 5 ሆነው የሚስማሙ ወጣቶች አደረጃጀት እየሰሩ ነው ያሉት። ከስልጠና በኋላ ወጣቶች በመረጡት የስራ ዘርፍ የማደራጀቱ ስራ ተጠናክሮ ቀጥሏል ያሉት አቶ መሰረት ቀጣይ በዚህ በኩል የታቀዱ ስራዎችን አስረድተዋል። 5 እና ከዛ በላይ ሆነው ነው የሚደራጁ። ከ5 በታች አይቻልም። 5 እና ከዛ በላይ ሆነው ይደራጃሉ። አሁን እየተደራጁ ነው። 5ም 6ም ከዛ በላይ ሆነው ምስማሙ ከየትኛውም ቀጠና የምጡ የሚስማሙ ወጣቶች እየተደራጁ ነው። ያው እኛም የግንዛቤ ማስጨበጫ የምክር አገልግሎት እየሰጠን መስኮች የሚደራጁበትን መስኮች ዘርፎችንም እየለየን እዛ ለጥፈናል። በዛ መሰረት ወጣቶች እየተደራጁ ነው። እስካሁን በቅርብ ነው የጀመርነው። እስካሁን 21 ኢንተርፕራይዞች ተደራጅቶ የግብር መለያ ቁጥር ፍቃድ የማውጣት ወደ ውልና ማስረጃ ደብዳቤ መጻፍ ወደ ንግድ ሄዶ ፍቃድ እንዲያወጡ እኛም የመላክ ስራ እየሰራን ነው። ቢያንስ በአንድ ወር ውስጥ አጠቃላይ 79 የሚሆኑ ኢንተርፕራይዞችን እናደራጃለን። አደረጃጀቱን ከጨረስን በኋላ ያው ድርጅቱ እስከ ፋይናንሻል ድጋፍ ያደርጋል። 135,000 ብር ብድር ይሰጣቸዋል። ይሄ ብድር ደግሞ የሚመለስ ነው። እንደሳቸው ገለጻ ለስራ ውጤታማነት የባለ ድርሻ አካላት ሚና ከፍተኛ ሲሆን ቀጣይ ተሳትፎን አጠናክሮ ለማስቀጠል በትኩረት እየተሰራ ነው። ተቋማት ላይ ሄዶ እንዲያገለግሉ አድርገናል። ከፍተኛውን ድርሻ የወሰደው ማዘጋጃ ነው። 168 የሚሆኑ ወጣቶችን የላክነው ቦንጋ ከተማ ማዘጋጃ ነው። የቦንጋ ከተማ ዱቄትና ዳቦ ፋብሪካ አለ፣ ገብረ ጻድቅ ሻ ሆስፒታል አለ፣ እርሻ ምርምር አለ፣ ዶሮ እርባታ፣ ካይከላ ትምህርት ቤት፣ ሸታ አንደኛ ደረጃ ትምህርት ቤት፣ ብሻ ወልደ ዮሐንስ ትምህርት ቤት፣ እንደገና ይጊቶ ትምህርት ቤት፣ መጨረሻ ላይ የገዳም ልጆችን በአቅራቢያቸው እንዲሰሩ ይጊቶ ትምህርት ቤት ልከናል። ቦንጋ ጤና ጣቢያ አለ። እነዚህ በርካታ ተቋማት ሄደው አገልግሏል። አብዛኛዎቹ እነዚህ ወጣቶች በቅንነት እንዲያገለግሉ ድጋፍ አድርጓል። በጽህፈት ቤቱ የክላስተር አስተባባሪ የሆኑት አቶ ፍቃዱ ማሞ በበኩላቸው በተሰማሩበት ቀጠና ወጣቶችን ለማብቃት የተሰሩ ስራዎችን ገልጸዋል። በእኛ አሁን ባለውበት ማዕከሉ ቀጠና ላይ 3 ቀጠናዎች አሉ። 3ቱም ኮሌጅ አለ፣ ሸታ አለ፣ ዩኒቨርሲቲ አለ። ከነዚህ ከ3ቱ ቀጠናዎች አሁን
ይሄን ስልጠናውንም ማህበረሰብ አገልግሎት ጨርሰው ወደ 200 በላይ ወጣቶች እኛ ጋር መጥተዋል። ከመጡ በኋላ አሁን ወደ መረጡ ስራ ዘርፍ እንዲገቡ በፍላጎታቸው አምስት እና ከዛ በላይ ወጣቶችን በአንድ ኢንተርፕራይዝም እያደራጀን ነው። አሁን አደራጀቱን ጀምረናል። የሚያስፈልጉ መረጃዎችንም ከቀጠናቸው ይዘው በመምጣት እኛ በእኛ አሰራር ሕግ በሚፈቅደው መልክ አደራጀቱን ጀምረናል። አሁን ስራ ነው ያለ ነው። የካፋ ዞን ንግድና ኢንቨስትመንት መምሪያ በህገ ወጥ ንግድ እንቅስቃሴዎች ላይ ጥብቅ ክትትልና ቁጥጥር እያደረገ መሆኑን ገለጸ። ቦንጋ ከተማ ላይ የሚስተዋሉ ህገ ወጥ የንግድ እንቅስቃሴዎችን መግታት ላይ ያተኮረ የባለድርሻ አካላት ውይይት በቦንጋ ከተማ ተካሂዷል። ሀብታሙ ወልደ ስላሴ ተጨማሪ አለው። ከከፋ ቴሌቪዥን ጋር ቆይታ ያደረጉ የመምሪያው ኃላፊ ወይዘሮ ታሪኳ ታከለ የግምገማውን ሂደትና የተገኘውን ውጤት እንደሚከተለውም ተናግረዋል። የገመገምነው ቦንጋ ከተማ ላይ እየተፈጠሩ ያሉ የህገወጥ ንግዶች ላይ ነው ትኩረት ያደረግነው። ይህንን የህገወጥ ንግድ ቁጥጥርን አስመልክቶ በአደረጃጀት መልክ የተደራጀ የዞን ግብረ ኃይል የሚባል አለ፣ የተውጣጣ ቡድን። ይህ የተውጣጣ ቡድን ስምሪት ይዞ ለ4 ተከታታይ ቀናት የቦንጋ ከተማ ንግድ ተቋማትን ለመጎብኘት ችሏል። በዛ 4 ተከታታይ ቀናት ውስጥ 887 የንግድ ተቋማትን ለመጎብኘት ችሏል። ከነዚህ ውስጥ ማስጠንቀቂያ የሚሰጣቸውን ከ380 በላይ ማስጠንቀቂያ ሰጥቷል። ለምሳሌ ማስጠንቀቂያ የንግድ ዘርፉ ቀላቅለው የሚነግዱትን፣ ዋጋ የማይለጥፉትን፣ ሌሎችና የመሳሰሉ ወደ ህገወጥነት የሚያደሉ ጉዳዮች ላይ ትኩረት ሰጥቷል። ከነዚህ ደግሞ 98 የሚሆኑ የንግድ ተቋማት ደግሞ ምንም አይነት ንግድ ፍቃድ ሳይኖራቸው ንግድ የሚነግዱትን አግኝቷል ማለት ነው። ይሄንን በሚገባ ለይቶ ፈትሾ ንግድ ተቋሞች 98ቱን በልዩ ትኩረት አይቶ እነዚህ ወደ ህጋዊ ንግድ ስርዓት ውስጥ ወይ ንግድ መረብ ውስጥ ገብተው ንግድ ፍቃድ አውጥተው በህጋዊ መንገድ እንዲነግዱም ትምህርትም ሰጥቷል። እነዚህ አካላትም ደግሞ ንግድ ፍቃድ እንዲያወጡ ንግድ ተቋማቸውን በማሸግ አስተምሮ እነዚህ ተቋም ላይ የመጡ ንግድ ፍቃድ የሚያወጡበት ሂደት ተፈጥሯል ማለት ነው። የወጥ ንግድና ነጋዴዎች መገኘታቸውን ገልጸው እዚህ በኋላ ጥብቅ ክትትልና ቁጥጥር እንደመደረግም አሳስበዋል። ከተማ ካሉን 17ቱ መዋቅሮች ውስጥ በልዩ ሁኔታ አይተን እንደግፋለን። ምክንያቱም ቦንጋ ከተማችን የርዕሰ መስተዳድር መቀመጫ ናት፣ የዞኑ ዋና ከተማ ናትና ያላትም የህዝብ ብዛት ደግሞ ከሌሎቹ ከተሞች በጣም የሚበዛም ስለሆነ ህገወጥ የንግድ ስራዎች ይበዛሉ። ያን ህገወጥ የንግድ ስራዎችን ደግሞ መቆጣጠር፣ መከታተል፣ እርምጃ የመውሰድ ኃላፊነቱም ስላለን ህገወጥ ንግድ ቦንጋ ላይ እንዳይስፋፋ ከባለድርሻ አካላት ጋር ልዩ ትኩረት ሰጥተን እንሰራለን ብለን ነው እኛ አቅደን የተነሳ ነው። ከዚህም የተነሳ ስራዎች የተጀመሩ እስከዛሬም የሚሰሩ ስራዎች አሉ፣ ወደፊትም የሚቀጥሉ ናቸው። ደረጃ በደረጃ እየሰራን ከባለድርሻ አካላት ጋር ትኩረት ሰጥተን በመስራት ይሄ ህገወጥ የንግድ አሰራር እንዳይኖር እስከ መጨረሻ ታግለን ለመስራት እቅድ አለን ማለት ነው። የከፋ ዞን ምክትል አስተዳዳሪና ገቢ መምሪያ ኃላፊ አቶ ደንበላሽ ንጉሴ በዕለቱ የተደረገውን ውይይት አስመልክቶ የሚከተለውንም ብለዋል። ህገወጥ ንግድ ቁጥጥር ግብረ ኃይል አብይ ኮሚቴ ውይይት ነው ያደረግነው። ባለፈው ሳምንት አጠቃላይ እንደ ዞን የንግድ አጠቃላይ እንቅስቃሴውን ከገመገምን በኋላ ወደ ታች ተወርዶ በተለይ ቦንጋ ከተማ ላይ ድጋፍና ክትትል እንዲደረግ ቴክኒካል ኮሚቴ ተመድቦ ወርዷል። ወርዶ አጠቃላይ ስራዎችን ስራ ስለቆየ ዛሬ የግብረ መልስ ግምገማ ነው ያደረግን ያለ ነው። በዋነኛነት ያው ትኩረት ያደረገው በተለይ አንድ ነጋዴ ማድረግ ያለባቸው ነገሮች ምንድናቸው፣ መደረግ የሌለበት ደግሞ ምንድነው። ስለዚህ ያዩትን ጠንካራ ጎኖችን ማጠናከር፣ ጉለቶችን ማረም ነው። ካየነው ከገመገመነው አንጻር በዋነኛነት የተነሱ ጉዳዮች አንድ ነጋዴ ወደ ንግድ ዘርፍ ከመግባቱ በፊት አንደኛ ፈቃድ መያዝ አለበት። በሌላ በኩል ደግሞ በአመት አንድ ጊዜ ፈቃድ ማሳደስ መቻል አለበት። ሌላው ደግሞ ፈቃዱን በሚታይ ቦታ ላይ ማስቀመጥ መቻል አለበት። ያው የትኛውም አካል ሊነግድ የሚችለው የታደሰ ፍቃድ ሲይዝ ነው። የታደሰ ፍቃድ ደግሞ በሚታይ ቦታ ላይ ማስቀመጥ ነው። ሌላው ግብይት በመፈጸምበት ሰዓት ደረሰኝ መስጠት መቻል አለበት። ህጋዊነቱን ማረጋገጥ መቻል አለበት።
እንደ አጠቃላይ ወደ 887 የንግድ ተቋማት ጉብኝት ተደርጓል ታይቷል። ወደ 98 የሚሆኑ የንግድ ተቋማት ፈቃድ እንደሌላቸው ከዛሬ ግምገማችን ማረጋገጥ ችለናል። በዚህም ተያይዞ እርምጃ ተወስዷል። አንዳንዶቹ አስተዳደራዊ እርምጃዎች ናቸው። ቀጣይ ህጋዊ ጉዳይም እየታየ የሚሄድበት ሁኔታ አለ። መልእክታቸውን አስተላልፈዋል። ስለዚህ ዋጋ በተገቢው ምክንያታዊ በሆነ ነገር መጨመር መቻል አለበት። ስለዚህ ያልተገባ ዝም ብዛም የተለያየ የግብይት ስራ ስላለ ይሄ ወጥነት ባለ መልኩ ምክንያታዊ በሆነ መልኩ መመራት እንዳለበትም ተነጋግረን ውይይት አድርገን የተነሳበት ሁኔታ ነው ያለው። የኔ መልእክት ያው አጠቃላይ የንግድ ሁኔታን ስናነሳ በተለይ ፊት ለፊታችን ላይ የትንሳኤ በዓል እየተቃረበ ያለበት ሁኔታ አለ። ስለዚህ ትንሳኤ በዓል ሲመጣ ያው አብዛኛው ሰው ሸማች ነው። ስለዚህ ወደ ንግድ ወይም ወደ የሚፈለገውን ለዓመት በዓል አስፈላጊ የሆኑ ነገሮች ያው ያስፈልጋሉ። ከዚህ ጋር ተያይዞ ህገወጥ ዋጋ ጭማሪዎች ሊኖሩ ይችላሉ። ስለዚህ ህገወጥ ዋጋ ጭማሪዎችም መኖር የለባቸውም። ከዚህ አንጻር የዞኑ ግብረ ኃይልም በየወረዳ የተደራጀ ግብረ ኃይልም ክትትል ቁጥጥር በማድረግ ምክንያታዊ ባልሆነ መልኩ ዋጋ የሚጨምሩ ነጋዴዎችን ማስጠንቀቅ፣ ተጠንቅቀው የማይመለስ ካለ እርምጃ ወስዶ ማስተካከል መቻል አለበት። ይሄን አጠናክረን መቀጠል እኛ ያስፈልጋል የሚለውን ነገር ለመጨመር ነው። አመሰግናለሁ። የካፋ ዞን ሴቶች ህጻናትና ወጣቶች ማህበራዊ ጉዳይ መምሪያ የሴቶች ልማት ህብረት በሚጠናከርበት ከባለድርሻ አካላት ጋር ምክክር አደረገ። የመምሪያ 2016 9 ወራት የተገመገመ ሲሆን ቀጣይ 3 ወራት በሚከናወኑ ተግባራት ላይ አቅጣጫ በማስቀመጥ የውይይት መድረኩ ተጠናቋል። ዘገባው የባልደረባችን ታመነ በየነ ነው፣ እንደሚከተል ይቀርባል። መድረኩን በንግግር የከፈቱት የመምሪያው ኃላፊ ወይዘሮ መዓዛ ኃይለማርያም ባለፉት 9 ወራት መምሪያው ያከናወናቸው ተግባራት መኖራቸውን አንስተዋል። ኃላፊዋ አያይዘው በአዲስ በተደራጀው የሴቶች ልማት ህብረት የተጀመሩ ስራዎች መኖራቸውንም ገልጸዋል። በዞኑ ከሚገኙ 17 መዋቅሮች በ9 የገጠር ወረዳዎችና በ3 የከተማ አስተዳደሮች ላይ በተደረገው ድጋፍና ክትትል በጥንካሬ የሚገለጹ ተግባራት መታየታቸውንም ኃላፊዋ ተናግረዋል። በመልካም ተመክሮ የሚገለጹ አፈጻጸሞች ባለፉት 9 ወራት ውስጥ እንደተከናወኑ ያወሱት ወይዘሮ መዓዛ ጥንካሬዎችን ማስቀጠልና ጉድለቶችን ማረም ቀጣይ ላይ ከተቀመጡ የትኩረት አቅጣጫዎች አንዱ መሆኑን ጠቅሰዋል። ያነጋገርናቸው የውይይቱ ተሳታፊዎች በሰጡት አስተያየት መድረኩ ጠቃሚ ልምድ የተገኘበት እንደነበር ገልጸዋል። አስተያየት ሰጪዎቹ አያይዘው ባለፉት 9 ወራት በማህበራዊ ኢኮኖሚያዊና በሌሎች ዘርፎች ተከናውኗል ያሉትን የወረዳዎችን ተሞክሮ አጋርተዋል። በቦንጋ ከተማ በይፋ የታክሲ አገልግሎት ማስጀመር መቻሉን የካፋ ዞን ትራንስፖርትና መንገድ ልማት መምሪያ አስታወቀ። የታክሲ አገልግሎቱ ቦንጋን ጨምሮ ኡፋና ውሽሽ ከተሞችን ተደራሽ የሚያደርግ መሆኑም ተገልጿል። ታክሲዎቹ በአሁኑ ሰዓት ለህብረተሰቡ አገልግሎት እየሰጡ መሆናቸውንም የመምሪያው ኃላፊ አቶ ዘመዴ አንዳርጌ ተናግረዋል። በዚሁ መሰረት ከሚያዝያ 18 ቀን 2016 ዓ.ም ጀምሮ ከቦንጋ ኡፋና ውሽሽ መናሪያዎች በታክሲ አገልግሎት የተደራጁ ማህበራት ብቻ አገልግሎት መስጠት እንደሚችሉ ገልጸዋል። ተጠቃሚዎችን በወጣው ታሪፍ መሰረት አገልግሎቱን ማግኘት እንደሚችሉ ጠቁመዋል። የታክሲዎቹ መነሻዎች 7 ፌርማታዎች ሲሆኑ ከነዚህም መሀል ከተማ፣ ገዳም፣ ዩኒቨርሲቲ፣ ሸታ ማዞሪያ፣ ውሹሽ፣ ኡፋና የቦንጋ ትምህርት ኮሌጅ መሆናቸውን አብራርተዋል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። በናይጄሪያ በጣለው ከባድ ዝናብ ሳቢያ በዋና ከተማው አቅራቢያ በሚገኘው የሱሌጃ እስር ቤት ላይ ጉዳት በመድረሱ 119 እስረኞች ማምለጣቸውን የእስር ቤቱ አገልግሎት ቃል አቀባይ ተናገሩ። በ2022 የፈረንጆቹ አቆጣጠር አይስ ከፍተኛ ጥበቃ በሚደረግበት በዚሁ እስር ቤት ላይ በፈጸሙት ጥቃት 440 እስረኞች ነፃ መውጣታቸው ይታወሳል። ክፍለ ዓለሙ በዚህ ጉዳይ ላይ ተጨማሪ አለው። The prison authorities said 10 inmates have been recaptured and a massive manhunt is underway to find the rest, calling on residents around Abuja to report any suspicious movement. ቃል አቀባዩ አዳሙ ዱዛ ሐሙስ ዕለት ባወጡት መግለጫ ለበርካታ ሰዓታት የቆየው ከባድ ዝናብ ግድግዳውንና በዙሪያ ያለውን ግንብ ጨምሮ የውስጠኛውን የእስር ቤት ክፍል አፈራርሶታል ብለዋል። የእስር ቤት አገልግሎቱ ከእስር ያመለጡትን እየፈለገ ሲሆን እስካሁን በሌሎች የጸጥታ አካላት ትብብር 10 መያዛቸውን ገልጿል። ዱዛ ያመለጡትን ለመያዝ በእልህ እያሳደድን ነው ብለዋል። ያመለጡትን ለመያዝ መንግስት ከፍተኛ ክትትል እያደረገ ነው ያሉት ዱዛ ህዝቡ በፍለጋው እንዲተባበርና አጠራጣሪ ነገሮችን ሲያይ በአቅራቢያው ላለ የጸጥታ አካል እንዲጠቁም ጠይቀዋል። ዱዛ ከእስር ያመለጡትን ግለሰቦች ማንነት በዝርዝር አልገለጹም። ነገር ግን ቀደም ሲል የእስላማዊ የቦኮ ሀራም ታጣቂ ቡድን አባላት በሱሌጃ እስር ቤት ይታሰሩ ነበር።
እስር ቤቶች በተጨናነቁባትና ልል የሆነ የጸጥታ ሁኔታ ባለባት ናይጄሪያ እስር ቤትን ሰብሮ ማምለጥ ዋና የጸጥታ ስጋት እየሆነ መጥቷል። በቅርብ ዓመታት ውስጥ በደካማ መሰረተ ልማትና በታጣቂዎች ጥቃት ምክንያት በሺዎች የሚቆጠሩ እስረኞች አምልጠዋል። አይኤስ በ2022 የፈረንጆቹ አቆጣጠር ከፍተኛ ጥበቃ በሚደረግበት እስር ቤት ላይ በፈጸመው ጥቃት 440 እስረኞች ነፃ መውጣታቸው በጉልህ የሚጠቀስ ነው። እስላማዊ ታጣቂዎቹ ጥቃቱን የፈጸሙት የተወሰኑ አባሎቻቸውን ለማስለቀቅ እንደሆነ በወቅቱ ተናግረው ነበር። ቃል አቀባዩ እንደገለጹት በቀጣዩ ጊዜ እያንዳንዳቸው 3000 እስረኞችን መያዝ የሚችሉ 6 እስር ቤቶችን ግንባታ ጨምሮ ነባር እስር ቤቶችን ዘመን ጥርፊያ ላይ ነን ብለዋል። ከሰሞኑ በናይጄሪያ የነበረው የሙቀት ወቅት አብቅቶ የዝናብ ወቅት መግባቱን ተከትሎ ነው ረቡዕ ዕለት ለበርካታ ሰዓታት የዘነበው። በአንዳንድ ግዛቶች ከባድ ዝናብና ጎርፍ ሊከሰት እንደሚችል የናይጄሪያ የሜትሮሎጂ ኤጀንሲ ከሰሞኑ ማስጠንቀቂያ አውጥቷል። ዘገባው የአልአይን ነው። Thousands of inmates have escaped in recent years, with around 600 managing to break out in a single incident in July 2022 when the West African branch of the so-called Islamic State carried out an attack on a high security prison in Abuja. ወደ ስፖርት ዜና ስንሻገር በእንግሊዝ ፕሪሚየር ሊግ ተስተካካይ መርሃ ግብር ማንቸስተር ሲቲ ከብራይተን ጋር ያደረጉትን ጨዋታ 4-2 በሆነ ሰፊ ውጤት ማሸነፍ ችሏል። ነጥብ 11ኛ ደረጃ ላይ ይገኛል። ዓለም ላይ ከክለብን በላይ የሚለውን ሞቶ መገለጫ በማድረግ የሚታወቀው የስፔኑ ኃያል ክለብ ባርሴሎና ሲሆን ከክለቡ ባሻገር ብዙ የኳስ ተመልካቾችን በሞተው ይስማማሉ። ለመሆኑ የባርሳ ደጋፊዎች ስለምን ክለባቸውን ከክለብን በላይ ብለው ይገልጻሉ? አስታዋሽ ደጀኔ በዚህ ጉዳይ ላይ ያጠናቀረውን ተከታትለን እንመለስ። ታላላቅ ኮከቦች ከታጨቀ ቡድን በላይ ነን። እኛ በህልም ከተሞላ ስቴዲየም የተሻልን ነን። እኛ ካስቆጠርናቸው ግቦችና በታሪካችን ካሸነፍናቸው ዋንጫዎች የበለጥነን ይላሉ የባርሳ ደጋፊዎች። ዓለም ላይ ከክለብን በላይ በስፔን የነበረው የመገንጠል ጥያቄ ወደ ደም አፋሳሽ እርስ በርስ ጦርነት ይቀየራል። ከዛም በኋላ እንደ ካታላን ያሉ ሰፊ የሆነ ከስፔን የመገንጠል ፍላጎት ያሳዩ ክልሎች ከስፔን መንግስት ከፍተኛ የሆነ ጫና ያጋጥማቸዋል። የካታላንን ቋንቋ መናገር፣ ታዋቂውን የካታላን ባንዲራ መያዝ እንዲሁም ስፓኒሽ ያልሆኑ ስሞችን መጠቀም በስፔን መንግስት ቀጥተኛ ትዕዛዝ በካታሎን ክልል ታግዶ ነበር። ከዚህም በተጨማሪ የባርሴሎና ክለብ ፕሬዝዳንት የነበረውና የካታሎንን የመገንጠል ጥያቄ የሚያቀነቅነው ጸሐፊ ጆሴፍ ሱኔል በ1936 ያለምንም ፍርድ ተገደለ። በከፍተኛ አፈና ውስጥ የገቡት እንዲሁም ማንነታቸውና ፖለቲካዊ ጥያቄያቸውን የሚገልጹበት መተንፈሻ የተነጠቁት ካታሎናውያን ባርሴሎናንና የባርሴሎናን ስቴዲየም የፖለቲካቸው ማቀንቀኛ፣ የካታሎን ማንነት ማሳያና የፖለቲከኞቹ አስተማማኝ ምሽግ አደረጉት። ከዛም በኋላ የካታሎን ህዝብ ጥያቄ በአደባባይ ሳይሆን በባርሳ ጨዋታ ወቅት መታየት ጀመረ። ባርሴሎና የካታሎን ህዝብ የታፈነ ማንነት መግለጫ ሆነ። ባርሳ ከእግር ኳስ ክለብነት ባለፈ ለካታላን ፖለቲካዊ ጥያቄ ብቸኛ የነጻነት ስፍራና የባህል መገለጫ ቦታ ሆኖ አገለገለ። ይህ ሁኔታ እስካሁን ድረስ የቀጠለ ሲሆን በፈረንጆቹ 2017 ባርሳና ከክለቡ ጋር የሚገናኙ ብዙ ግለሰቦች ካታሎናውያን ነጻነት እንዲጎናጸፉ ትልቅ ግፊት አድርገው ነበር። የቀድሞ የባርሳ ዋና አሰልጣኝ የነበሩት ፔፕ ጋርዲዮላ የካታሎንን የመገንጠል ጥያቄ በመደገፍ በስብሰባዎች ላይ በስሜታዊነት በመናገርና የእግር ኳስ አስተዳዳሪዎችን ቁጣ ችላ በማለት ቢጫ ሪባን በመልበስ አጋርነታቸውን ለካታላን አሳይተዋል። ባርሴሎና የካታሎን ህዝብ ለነጻነቱ የሚያደርገውን ትግል ሁሌም ከፊት ለፊት ሆኖ የሚመራ ሲሆን ከህዝቡ ጋር አብሮ በተደጋጋሚ የስራ ማቆም አድማ አድርጓል። ክለቡ የካታሎን ብሔርን ለመከላከል ያለውን ታሪካዊ ቁርጠኝነትም ደጋግሞ ጠቅሷል። በዚህ የተነሳ የባርሳ ደጋፊዎች ክለባቸውን ከክለብን በላይ ነው ሲሉ ይደመጣሉ። ስንታፈን የተነፈስንበት የነጻነት አደባባያችን፣ ስንገደል የተደበቅንበት መሸሸጊያችን፣ ማንነታችን የተጠበቀበት ሙዚየማችን ነው ይሉታል ባርሳን ሲገልጹ። እኛ ከታላላቅ ኮከቦች ቡድን በላይ ነን። በህልም ከተሞላ ስቴዲየም የበለጥነን። ካስቆጠርናቸው ግቦችና በታሪካችን ካሸነፍናቸው ዋንጫዎች የተሻልን ነን። ባርሳ ከክለብም በላይ ነው ሲሉ ይገልጻሉ የባርሳ ደጋፊዎች። ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው እኔ ብሩክታይት ብርሃኑ አብራችሁ ቆይታ ያደረኩ ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ